አሜን ነው። ቀስ ብዬ ነው የሚሰብከው። ቀስ ብዬ እየተናገርኩ ያለው የሆነ ለአንዳንድ ሰዎች በእንደዚህ አይነት ነጭ ደብዳቤ ላይ ተጽፎ ተስተካክሎ ታትሞ ተፈውሳል፣ ተሳክቷል፣ ይሁንልህ፣ ውጣ ውረስ፣ ሰሜን ያንተ ነው፣ ደቡብ ያንተ ነው፣ ምዕራብ ምስራቅ ያንተ ነው፣ የቀደሙትን ትቀድማለህ የሚል ቃል አለ። አተ ተቀበለው የኔ ነው ካልከ አጠገብ ላይ ያለው ነው ያዳርግና ዛሬ በለስኪ አስለቅቀ ትቀበላለህ። ስትመጣ በሉት እስኪ ባዶ መታሃል ተሸክመህ ትሄዳለህ። እግዚአብሔር እንዲህ እያለ ነው 57 ሰዎች ተሸክመው ይሄዳል። የባለራዮች መርከብ ይናወጣል በሚል ርዕስ ነው ማገለግል። የባለራዮች መርከብ ይናወጣል። በቃ መርከብ የባለራዮች መርከብ ይናወጣል። መጽሐፍ ቅዱስ የያዛችሁ ሰዎች ኦሪት ዘፍጥረት ምዕራፍ 39 ትደርሳላችሁ። እዛ ጋር ትንሽ ደቂቃ አወራለሁ። ከዛ በኋላ ቀጥታ አብረን ጌታን ከፍ እናደርጋለን። ኦሪት ዘፍጥረት ማለት ይሄ በደም ትኩረት አድርጎ የሚያወራው ስለ ፍጥረታት ነው የሚያወራው። ኦሪት ዘፍጥረት ስለ ምንድነው የሚያወራው? ስለ ፍጥረታት ነው የሚያወራው። ዓለም ለምን እንደተፈጠረ፣ በዓለም ውስጥ ላይ ደግሞ እኛን እግዚአብሔር ለምን እንደፈጠረ፣ አጠቃላይ ምድር ላይ ከተማ በታች ከምድር በላይ ላሉ ነገሮች ነው መጽሐፍ ቅዱስ በደም ማብራሪያ የሚሰጠው። ስለዚህ ኦሪት ዘፍጥረት ስለ ዓለማት አፈጣጠር፣ ስለ ሰው ዘር አመጣጥ፣ ስለ ኃጢአትና የስቃይ ኑሮ አጀማመር እግዚአብሔር ከሰው ዘር ጋር ስላለው ግንኙነት ይናገራል። ኦሪት ዘፍጥረት በሁለት ዋና ሐሳቦች ላይ የተመሰረተ ወይንም ሊመደብ ይችላል ይላል። ከ1 እስከ 11 ድረስ ስለ ፍጥረታት ነው በደም የሚያወራው። ስለኔ ስላንተ ነው የሚያወራው። በጣም ትኩረት አድርጎ ስለኔና ስለናንተ ያወራል። ከ1 እስከ 11 ስለ ዓለም አፈጣጠር፣ ስለ ሰው ዘር ቅድመ ታሪክ ይናገራል። የአዳምን፣ የሔዋንን፣ የቃየልና የአቤልን፣ የኖህንና የጥፋት ውሃ እንዲሁም የባቢሎን ግንብ ታሪክ የሚገኙ በዚህ በ11 ክፍል ውስጥ ላይ ይገኛሉ። ስለዚህ ትኩረት አድርጎ የሚናገረው ለዚህ ይናገራል። ከዛ ከ12 እስከ 50 ድረስ አጠቃላይ የሚያወራው ስለ እስራኤላውያን ነው የሚያወራው። ስለ እስራኤል ቤት ነው በደም ትኩረት አድርጎ የሚያወራው። ስለዚህ በምን አይነት ሁኔታ ውስጥ ላይ ነው እንግዲህ ጻፊው ሙሴ እንደሆነ መጽሐፍ ቅዱስም ይናገራል። የመጽሐፍ ቅዱስ ምሁራኖችም ይናገራሉ። ከዚህ በላይ ሊሄድ አልችልም። አጠቃላይ ዘፍጥረት፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም፣ ዘጸአት 5 የሚሆኑ የሕግ መጽሐፎችን ትኩረት አድርጎ ጻፊው ማን ነው? ሙሴ እንደሆነ ይናገራሉ። ሙሴ ደግሞ ከአብርሃም ከኋላ ነው የተወለደው። እንዴት ነው የጻፈው? ለምንድን ነው የጻፈው? በሚለው ነገር ውስጥ ላይ ከገባችሁ አይምሯችሁ ትንሽ ራት ቢታት ሊይዛችሁ ስለሚችል ያንን አትጨናነቁ። አሜን ብላችሁ ተቀብላችሁ ወደ ቤት መግባት ብቻ ነው። ስለዚህ በዚህ ሐሳብ ላይ እንግዲህ በብዙ ሁኔታ መካከል እግዚአብሔር ተናግሯል። ግን ዛሬ ትኩረት አድርገን የምንመለከተው አብርሃም ይስሐቅን ወለደ። ይስሐቅ ማንን ወለደ? ያዕቆብን ወለደ። ያዕቆብ ደግሞ ስንት ልጆችን ወለደ? 12 ልጆችን ወለደ። ከ12 ልጆች መካከል በጣም የተባረከ፣ በጣም የተወደደ፣ በጣም ህልመኛ የሆነ እግዚአብሔር አምላክ በውስጡ ላይ ያስቀመጠው ትልቅ ዓላማ የያዘው ማን ነበረ? ዮሴፍ የሚባል ሰው ነበረ። ስለዚህ እኔ ዮሴፍ ምዕራፍ 39 ላይ ያለውን ከመናገሬ በፊት 37 ላይ ዮሴፍ በጣም አያ፣ ሰማ፣ ዝም አላለም፣ ተናገረ። ምኑን? ህልሙን። ልክ ዮሴፍ አየው አለ፣ ሰምቻለሁ አለ፣ እናንተ አለ ሲሰግዱ አለ አይቻለሁ አለ፣ የናንተ 12 ነዶች አለ ለማ ለኔ ተደብቶ ምን ሲሆኑ አየው? ሲሰግዱ አየው ስል የዮሴፍ መርከብ መናወጥ ጀመረ። ልክ ይሄን መገለጥን ይሄን ትንቢትን ዮሴፍ ካመጣ በኋላ የዮሴፍ መርከብ ምን ሆነ? መናወጥ ጀመረ። ዶላዲያኖስ ከታየ እና ከዛ በኋላ ዮሴፍ አይቻለሁ አለ፣ ሰምቻለሁ አለ። ታላላቆች አሉ። የዮሴፍ እድሜ
17 ነው። ገና ወጣት ልጅ ነው። ሰው ራሱን ሳይችል እንዴት ህልም ያልማል? እርግጠኛ ሆኜ የምናገረው የባለራዮች መርከብ ልናወጥ ይችላል፣ ግን ህልሚያቸው እስከ ጫፍ ድረስ ይሄዳል። በቃ ያን ለሚገባ ሰው ነው የሚገባው። መርከባችሁ ምን ሊሆን ይችላል? ልናወጥ ይችላል። ዮሴፍን አባቱ ያዕቆብ ይወዳል። በስተእርጅና ያገኘው የመጨረሻ ልጅ ነው። ከልጆቹ ለየት አድርጎ ይመለከታል። ለዮሴፍ የተገዛው ልብሱ ቀሚሱ ያስቃናል። የለበሰው ወርቃማ ነው። እንደኔና እንዳንተ ቀለል ያለ ልብስ አልለበሰም። ደሞዝ የለም፣ ዳቆን የለም፣ ሚሰጥ የለም፣ ድርጅት የለም፣ ምን የለም። ዮሴፍን እግዚአብሔር አባቱ ያዕቆብ ያስለበሰው ልብስ ሳይሆን እግዚአብሔር ራዩን ምን አደረገ? አስለበሰው። ዮሴፍ ራይን ከለበሰ በኋላ ሙቀት ጀመረ። አይቻለሁ አለ፣ ሰምቻለሁ አለ። ጌታ እየተናገረኝ ነው አለ። ምን እያለ ነው ስል አላቅም፣ ግን በእርሻ መካከል የእናንተ ነዶ የኔ ቀጥ ብላ ቆማለች፣ የእናንተ ግን ተዳብቶ ምን ሲሆኑ አየሁ፣ ሲሳግዱ አየሁ አለ። እስኪ አየሁ በሉት፣ እስኪ ድገሙትና አየሁ በሉት እስኪ። ይሄ አሁን ዛሬ ህልም ለሌላ ሰው ስብከት አልናገርም። እኔ ህልመኛ ለሆነ ሰው ሰብኬ ወርዳለሁ። ከዛ በኋላ ምንድነው ሲል አባቱ ነገሩን ምን ያደርግ ነበር? ይጠብቀው ነበር ይላል። ከዛ በኋላ ዮሴፍን ህልሙ ምን አደረገ ካላችሁ መርከቡ እንድናወጥ አደረገ። ገና ከአባቱ ቤት ራሱን ችሎ ሳይወጣ የገባው ራእይ ዮሴፍ ላይ ፈተና አመጣ፣ ወጀብ አመጣ። ከዛ በኋላ ዮሴፍ አልፈራም፣ አይቻለሁ። እንዴት አየ? ድጋሜም አይቻለሁ። እስኪ ከኔ ጋር ድጋሜም አይቻለሁ በሉታ። ድጋሜም አይቻለሁ፣ ድጋሜ አይቻለሁ ሲል እንዲህ አሉ። ሰውየው በእኛ ላይ ሊነክስ ነው ወይስ ሐሳቡ ምንድነው አሉ። ከኋላ ነው የተወለደው፣ ግን ውስጡ ላይ ምን አይነት ግሬስ ነው መንፈስ ቅዱስ ነው የገባው አሉ። ከዛ በኋላ አይታል፣ እሺ እንወዳለን፣ አይታል፣ ጥሩ ነው አሉ። ከዛ በኋላ አባቱ ልጆችን እንዲጠራ ልጆችን ተመልክቶ እንዲመጣ ምን አደረገ ይላል? ዮሴፍን ላከ ይላል። ዮሴፍ ባለራይ በባህሪው ይዋን የተቀባሰው በባህሪው ለሁሉ ሰው ይራራል። ህልም ያለ ሰው በባህሪው ለወንጌልና ላለመለት ላመነለት ለዓላማ ይኖራል። አባቱ አዘዛ፣ ዮሴፍ ይታዘዛል። ሄደ። ወንድሞቹ ለካ ጉድጓድ እየቆፈሩ ነው፣ አላወቀ። ሚባላ ሚጣጣ ነገር ይዞ ሲያድ ይሄው አሉ። የሆነ ሳያው ባለራይ ይመስላል። ይሄ ቀጨጭ ያለ ነው፣ አማርኛም በደም አይችልም። እንዴት እንደሆነ ግን አይቻለሁ ብሏል። ምን እናርግ? ጉድጓድን እንቆፍርና ወደ ጉድጓድ ውስጥ እናስገባ። ምን እናርግ? እንጣለው አሉ። አኔማ ማካይን ቀጠለ ነው እንኮ ቀጠለ የተከምከ አየሽ። ከዛ በኋላ ወደ ጉድጓድ ውስጥ ምን አሉ? ጣሉ። እግዚአብሔር ደግሞ ከመካከላቸው አንድ ሰው አስነሳ። ስሙ አለ፣ ይሄን ሰው አትግደሉ፣ ከገደለን ደሙ በእኛ ላይ ሲለም ይሆናል። ትንሽ ይቆይ ገደለን ብላችሁ ብሎ የውሸት ፍየል ምን አደረጉ? አረዱና ከዛ በኋላ አባቱን አስለቀሱ። ከዛ በኋላ እስማኤላውያን ሲያልፉ በ20 ብር ምን አደረጉ? ይሄው የዮሴፍ መርከብ እንዴት እየተናወጠ እንዳለ ተመልከቱ። ዮሴፍ ባለራይ ነው አይደለም? ልቀጥል። ከዛ በኋላ እግዚአብሔር እኮ ዮሴፍን ከጉድጓድ ሊያወጣው እኮ አንዱ ላይ ገብቶ አትግደሉት አለ። እሺ አሉ። የውሸት ፍየል ታረደ፣ ደሙ በልብሱ ላይ ተረጨ። አባቱ አየ፣ በጣም አለቀሰለት፣ አዘነለት። ከዛ በኋላ እስማኤላውያን ሲያልፉ አዩና በስንት ብር አይ ከምንገል ምን እናርገው? እንሽጣው። ተሽጠ ቢሆንም ያንተ ራእይ ይፈጸማል። ልቀጥል።
ሃይካ ያባይ ኤስሞይ በእናት ካልሆነ በእነሱ ውስጥ እንዳላቀላቀል ኤስሞይ ታሽቶ ቢሆንም የባላራዩ ህልም ምን ይሆናል? ውርደት ያወጁ ሰዎች ሳይጨርሱ ዮሴፍን በትልቅ ግመል ላይ አውጥተው አንተ ዮሴፍ ወደ ዓላማ ሂድ፣ ወደ ራእይ ጋር ሂድ ይሳካል እያሉ እየባረኩ እኮ ነው። ውስጣቸው ያው ሚላሳቸው ክፋትን ያወራል፣ ውስጣቸው ግን ወደ ራእይ ፍጻሜ እየሸኘ ነበር። ከዛ በኋላ ዮሴፍ ግመል ላይ በእነሱ ፊት ለፊት ላይ ተቀብቷል። እግዚአብሔር በሚጠሉና በሚወዱ ፊት ለፊት ላይ አንተን ያከብራል። ያው በጌታ ፊት ቦታ ሳትቀይር ትከበራለህ። አውራ በጣም ያዛርግና ቦታ ሳትቀይር በሉት እስኪ ትከበራለህ በሉት እስኪ። ከዛ በኋላ ከጉርጋድ ውስጥ ምን አደረጉ? አወጡትና የጣሉት የራሳቸው አንተን ያወጣሉ። ኮጋባጎ ማንነት ያጎ ምን ያደረጉ? የጣሉት ራሳቸው ያወጣሉ። አንተንና ነገርን ወደ ህልም ይሸኛል። ከዛ በኋላ ዮሴፍ እንዲህ አለ፣ ተመችቶኛል አለ። ምኑ በቃ ራእይ ነውና ግመል ላይ አውጥቷል አለ። ሲሞሉ ውሻ ብዙ ቢጮህ ግመል ይቆማል። ዝቅ ብሎ የውሻ ድምጽ ይሰማል። ቀጠለ ሄደ። ወዴት? ወደ ራእዩ ጋር። አሁን ወደ ዋናው ሐሳቤ ጋር እየመጣሁ ነው። ወደ ራእዩ ጋር እያለ ከዛ በኋላ ዮሴፍ በእነሱ ፊት ላይ ከፊታ ላይ መቀመጥ ጀመረ። ወደ ግብጽ ምን ሆነ ይላል። አሁን 7 ላይ ያለውን ትቼ 39 ላይ ያለውን ቃል አብረን እንመለከታለን። እኔ ኢየሱሳ ኢሉዊ ሚኪዮኮ አባላኔ በደም ስሙልኝ። ዮሴፍ ግን ወደ ግብጽ ወረደ። የፋሪዮን ጀንደረባ የዘበኞች አለቃ የሚሆን የግብጽ ሰው ጴጥፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ምን አደረገ? ገዛ። ቁጥር 2 እግዚአብሔርም ከዮሴፍ ጋር ነበር፣ ስራው የተከናወነለት ሰው ሆነ፣ በግብጻውያን ጌታውም ቤት ነበር። ቁጥር 3 ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራው ሁሉ እግዚአብሔር በእጁ እንዳከናወነለት አየ። ዮሴፍ በጌታው ፊት ሞገስን አገኘ። ክብር ይሁን። እርሱም ያገለግል ነበር፣ በቤቱም ላይ ይሾም ያለውንም ሁሉ በእጁ ሰጠው። ንጉሡ። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብጻውያን ቤት ስለ ዮሴፍ ምን አደረገው? ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍ ፊት መልካም ነበር። ኢየሱስ ጌታ ነው። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ አይኑን ምን አደረገች? ጣለች። ከኔ ጋር ተኛ አለችው። እርሱም እንቢ አለው። ለጌታው ሚስት እንዲሆን አላት፣ እኔ ጌታዬ በቤቴ ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ዮሴፍ ያየው ፈተና ወንድሞቹ 3 ጊዜ ጣሉት ይላል 37 ላይ። በጣም ከበድ ያለ መጣላት ማለት በጣም ያሸማቅቃል፣ ዋጋ ያስከፍላል። ትልቅ ህልም ይዘ፣ ትልቅ አጀንዳ ይዘ፣ የእግዚአብሔርን ሐሳብ አይተ ሕያው የሆነውን ቃል ይዘ መጣላት በጣም ዋጋ ያስከፍላል። ተጣላ፣ ገፉ፣ ተንከራተተ። ከዛ ወደ ጉርጋድ ውስጥ ምን አደረጉ? ጣሉት። በደም ስሙ። የውሸት ላክሶ አስለቀሱት ሞቷል ብሎ ፍየል ካረዱ በኋላ ጨርቅ ከሱ ነቅሎ ገንጥሎ ወርዶ አባቱን አሳይቶ አባቱ አለቀሰ፣ አዘነ። ልጄ አለ፣ ምወደው አለ፣ ህልመኛው አለ፣ አይቻለሁ ብለ ነበር ሞት ካለ ተስፋ
ከዛ በኋላ ዮሴፍን የተከተለው ክብር ብቻ አይደለም ፈተና ነው። ወደ ግብጽ ወረደ። ከወረደ በኋላ የግብጻውያንን ቤትን እግዚአብሔር ምን አደረገ? ባረከ። እንደገና ተሸጠ። በስንት ብር? በ20 ብር። እግዚአብሔር አምላክ እናንተን ከደላሎች ይጠብቃችሁ። ከዛ በኋላ ወደ ግብጽ ወርዶ ገባ። ሲገባ ለካ ጠዋት ያየው ራእይ ትክክለኛ ነው። የእናንተ ነዶ ለኔ ምን ሲሆን አየው? ሲደፉ አየው፣ ሲሰግዱ አየው። ያ እውነት ነው። ወደ ግብጽ ሰተት ብሎ ገባ። እንደኔና እንዳንተ እየፈራ አልገባም። አንተ አሁን ለመጸለይ ትፈራለህ። ትንቢት ሲመጣ ትንቢት ለመናገር ትፈራለህ። አደባባይ ላይ ቆመ ኢየሱስ ያድናል ለማለት ትሸማቀቃለህ። እምብርክክ የሚባል ነገር አንተን ያስጠላል፣ ያደክመሃል። ሰይጣን እንቅልፍን ይላቃል። ምን መሰለህ? ራእይ እንዳይሳካ ነው። ባለራእዮችን በብዙ ሁኔታ ላይ ነው አጋንንት የሚወጥነው። ይወጥራቸዋል ሐሳባቸው እንዳይሳካ። በዚህ ግጭት ያነሳል። እዚህ ጋር የሆነ ነገር ይፈጥራል፣ እዚህ ጋር ባዶነት ይከሳል ባለራእዮችን። ያ ማለት የባለራእዮች መርከብ ይናወጣል ማለት ነው። ናውጥ ውስጥ ላይ እግዚአብሔር አምላክ የሚያስገርማቸው ሰዎች አሉ። አሁን ይሄ ቃል ህልም ላላቸው ሰዎች ነው የሚለው። ዮሴፍ ወደ ግብጽ ከወረደ በኋላ እግዚአብሔር ከማገር ነበር፣ ከዮሴፍ ጋር ነበር። መግባቱ አልታወቀም። ስልጣን በእጁ ላይ ገባ። ኢየሱስ ጌታ ነው።